ሰላም ጤና ይስጥልኝ እንደምናችሁ። ለዛሬ አንድ ተረት እነግራችኋለሁ። በመጨረሻም መልእክት አለኝ። ቅድሚያ ከቁርአን እንጀምር። ሱራ 18 አያ 50 ላይ ይገኛል። ለመላእክትም ለአደም ስገዱ ባልናቸው ጊዜ የሆነውን አስታውስ። ወዲያውም ሰገዱ፣ ኢብሊስ ብቻ ሲቀር። ከጋኔን ጎሳ ነበረ። ከጌታውም ትእዛዝ ወጣ። እርሱንና ዘሮቹን እነርሱ ለእናንተ ጠላቶች ሲሆኑ ከእኔ ላይ ረዳቶች አድርጋችሁ ትይዛላችሁን? ለበዳዮች ለዋጭነቱ ከፋ ይላል። ቁርአኑ እንደዛ ብሎ ያስቀምጣል ማለት ነው። ማለትም አላህ ኢብሊስን እና መላእክቶችን ለአዳም ስገዱለት ብሎ ይላቸዋል። ኖ አንሰግድም አለ ኢብሊስ ማለት ነው። ከዛ በዳዮች ሲሆኑ ኢብሊስ ተገነት ይባረራል። አዳምና ሔዋንም ከገነት ይወጡና ኢብሊስም ይወጣል። ያው ጠላቶች ትሆናላችሁ ብሎ ይላል ማለት ነው። ስለዚህ ከገነት የወጣው ስንት ኢብሊስ ነው? አንድ ኢብሊስ ነው። አሁን ይህንን አንድ ኢብሊስ ከሆነ ከገነት የወጣው በምድር ላይ ደግሞ አንድ ጠላት፣ አንድ ሴጣን፣ አንድ ጋኔን ብቻ አይደለም ያለው። ስለዚህ የሁሉ ብዙ ሴጣን የሁሉ ኢብሊስ ከየት መጣ የሚለውን የሙስሊሞቹ ቁጥር አንድ ሊቅ ታላቁ ሙፈሲራቸው ተፍሲር አልቁርጡቢ ወይም ቁርጡቢ ሲፈስረው ሱራ 18 አያ 50 ሴጣን እንዴት ነው የተራባው? ሚስት አለው ወይ? ሚስት ከሌለውስ እንዴት ይራባል? መራባት ካለ ሚስት ነሰሰርሊ ያስፈልጋል፣ ሚስት ግዴታ ነው ብሎ ይላል። አይ ሚስት የለውም እና እንዴት ነው የተራባው? የተራባው ሴጣን ወይም ኢብሊስ ራሱን ወሲብ እያደረገ ነው። እንዴት? ግራ ታፋው ላይ ግራ ጭኑ ላይ ታፋው ላይ የሴት ብልት አለው። ቀኙ ታፋ ላይ ደግሞ የወንድ ብልት አለው። ስለዚህ ሲንቀሳቀስ ሼክ ሲያደርግ እንደዚህ እንትን ሲል የወንድ ብልቱ የሴት ብልት ውስጥ እየጨመረ ራሱን በራሱ በአንድ ጊዜ 5 እንቁላል ይጥላል። በቀን ውስጥ 10 እንቁላል ይጥላል። እንደምታነቡት ነው፣ አንብቡት እዚህ ጋር። እነኛ 10 እንቁላሎቹ ደግሞ ከዛ ውስጥ ከ10 እንቁላል ውስጥ 70 ሴጣኖች ጋኔኖች ይወጣሉ። በቀን አንዱ ሴጣን አንዱ ኢብሊስ 70 በራሪ ሴጣኖችን ይወልዳል ብሎ አስቀምጦታል ማለት ነው። ስለዚህ ሴጣን እንዴት ነው የተራባው? እንደ እስልምና ወይንም ደግሞ ኢብሊስ እንዴት ነው የተራባው ከተባለ ራሱን በራሱ ወሲብ አድርጎ ነው ይለናል ታላቁ ሙፈሲራቸው። ይሄ ብቻ አይደለም፣ ሴጣን ሴቶቹንም ወንዶቹንም ሙስሊሞችን ወሲብ እንደሚያደርጋቸው የሚናገሩ ሐዲሳቶች አሉ ማለት ነው። ነገር ግን የሚራባው እንዴት ነው ከተባለ ራሱን በራሱ ወሲብ አድርጎ እንደሆነ ነው። አቡ ሃይደርም በዚህ ጉዳይ ላይ ተጠይቆ እንደሚገናኝ አምኗል። ያስወልዳል ላያስወልድ የሚለውን ግን እርግጠኛ አይደለንም ብሏል ከሰዎች ጋር ተገናኝቶ። ስለዚህ ሙስሊም ሴቶችን እንደሚገናኛቸው ያምናሉ፣ ወሲብ እንደሚያደርጋቸው ሴጣን። ያስወልዳል ላያስወልድ የሚለውን ግን እርግጠኛ አይደለንም ብሏል። እዚህኛው ሐዲስ ተፍሲር አልቁርጡቢ ግን የሚራባው በቀን ውስጥ 70 የሚወልደው ራሱን በራሱ ወሲብ አድርጎ ነው ብሏል። እንቁላሉን ይህን ነው የሚጥለው ከተባለ ደግሞ ራይድ አሰሊን 1842 ላይ እዚህ ጋር ሐዲሱን እንደምታነቡት ማርኬት ውስጥ እንዳትሄዱ፣ ገበያ ውስጥ እንዳትሄዱ ይላል። አስቀድሞ ቁርጡቢ እንቁላሉን የት እንደሚጥል ሲናገር ገበያ ማዕከል ላይ እንደሆነ ይናገራል። ነብዩ ደግሞ ምን ብለዋል? ገበያ ውስጥ ቀድማችሁ እንዳትሄዱ፣ ምክንያቱም ያ የሴጣን ቦታ ነውና ቀድማችሁ እንዳትሄዱ መጨረሻም እንዳትወጡ፣ ወይንም ቀድማችሁ ወደ ገበያ ማዕከል እንዳትገቡ መጨረሻ ላይም እንዳትወጡ ብለው ነብዩ አስተምሯል በሐዲስ ላይ ማለት ነው። ቁርጡቢ ያንን ኮት አድርጎ ከዛ ምን ይላል? ሴጣን እንቁላሉ የሚጥለው ገበያ ውስጥ ስለሆነ ነው፣ ወይንም ደግሞ የገበያ ቦታ ላይ እንቁላል መጣያው ስለሆነ ነው ብሎ አስቀምጦታል። ቺን የመሰለች ተረት ሰምታችሁ ታውቃላችሁ? ደስ ትላለቻል። ምርጥ ተረት ነቻል። አክቹዋሊ እምነት ነች። እንግዲህ ኢምቢሊየንስ የሚቆጠር ሙስሊም ሴጣን
በቀኝ ታፋው የወንድ ብልት አለው፣ በግራ ታፋው የሴት ብልት አለው። ራሱን በራሱ ወሲብ አድርጎ በቀን 70 ሴጣንን ወይም በቀን 10 እንቁላል ገበያ ውስጥ ወልዶ እነኛ 10 እንቁላሎች 70 አጋንንት ይወጣቸዋል። ከዛ በኋላ እንደዛ ነው የተራባው ብሎ እንዲያም ሙስሊም ታዟል ማለት ነው። ነቢያቸውም ገባ ቀድማችሁ እንዳገቡ እንቁላሉን ሄደው እንዳይጨፈልቁት ነው የሰይጣንን ማለት ነው። መጨረሻ ላይ ከወጡ ደግሞ መጨረሻ ላይ እንቁላሉን ለመጣል አሁንም ሰይጣኑ ሲመጣ እነሱን እንዳያገኛቸው ነው። እና በጣም በቃ ይሄ ማይገኝ እውቀት ነው። ይሄ እውነታ ነው። ባይዘ እስቲ እንቁላል ሲጥል ያያችሁ ሙስሊሞች፣ ሰይጣን እንቁላል ሲጥል ያያችሁ በኮመንት ላይ ንገሩን። ወይንም ደግሞ በግራ ታፋው የሴት ብልት በቀኝ ታፋው የወንድ ብልት እንዳለው ያረጋገጣችሁ ሙስሊሞች ዝሙት ሲሰራ እንዴት ነው እሱ መከላከያ ይጠቀማል? ኮንዶም ምናምን ይጠቀም ይሆን ነው? ኖርማሊ ዝም ብሎ እንደ ድሮ አሁንም 77 ነው የሚወልደው። ኤኒዌይስ ሼር እያደረጋችሁ ያላችሁ ጥሩ ስራ እየሰራችሁ ነው። ሼር አድርጉ። ባለማወቅ ሴቶች ከወንድ ጋር በተያያዘ ወደ እስልምና የሄዳችሁ ልጆች ሰሞኑን እያናገርኳችሁ ነው። በብዛት ጊዜ ሰጥቼ እናንተን እያወራው ነው። አሁንም መመለስ የምትፈልጉ እንደገና ደግሞ በስህተት እዛ ውስጥ የገባችሁ መመለስ ማወቅ የምትፈልጉ ፕላስ ሙስሊም ሆናችሁ ደግሞ በቀና መንፈስ መማር የምትፈልጉ በውስጥ አናግሩኝ። ለምታውቋቸው ደግሞ እንዲመለሱላችሁ ለምትፈልጉ ልጆችም ሼር አድርጉላቸው ይህን ቪዲዮ ማለት ነው። ሰላምና ፍቅር ለእናንተ ይሁን። ቸር ቆዩን።